አስቴር አንቺን አስቸገርኩሽ እንጂ እኔማ አይቼ ማላቆን ኑሮ ነው የኖር ካለው እንደፈለኩ በልቼ እንደፈለኩ ታጥቼ ባቶ ነው ጎርቱ ነው ማጋን ነው አተላይ ማስሎ ቃቂክ ነው ሎቆይ የት እዚህ አሜን ይቅርታ በጣም ስኪን ሳይለንት ማድረግ ነበር አሁን ይቅርታሽን ተቀብያለሁ ሁለተኛ ግን እንዳይለምድብሽ አንተ አውደልዳይ አንተ ለመሆኑ ወንድሜ ለምንድን ያገለልከው አንተም ሰው ሆነ የኔን ወንድም ታገላለህ እኔ ሆድ እንዲብስህ አልፈልግም እሺ በቃ አታልቅስ በቃ አታልቅስ እሺ አሙዬ በቃ ትቻለሁ አልቆጣህም በቃ ተውኩት አሁን ዝም በል አሁን ምን እያሰብክ ነው ቻቻ መቼም ግድያ አይኖርም አንድ አይደለም 10 ይኖራል ቆይ ምን አሰበህ መጣ የሚያስጨንቅሽና የሚያስቸግርሽ የልጁ ጉዳይ ከሆነ ለምን ገድየልሽ ነው ካገር አልጠፋ አስቀምጧለሁ። እስኪ ዞር በል
ማሚ አቤት። ትንሽ ቡና ፈልቷል። እሺ እሺ በመጀመሪያ ግን ምግብ እሺ ማሚ እኔ ነኝ የሰራሁልሽ። እሺ በቃ እሺ እኔ ነኝ የሰራሁት። ልጅቷስ? ማሚ የእሷ ምግብ አይጣፍጥም። ምንም አትችልም። ለምንድን ነው እንደዛ የምትለው? አትችልም ማሚ። እሺ ቲቪ ልክፈትልሽ? የቀየርነው አንተ ተመችሻል? ቆንጆ ይሁን። እሺ ማሚ በቃ ቡና አለች። እሺ ወርቅ አንጥፉ። አቤት። ደጉን ጥሪው። ደጉ አሁን ተሻለሽ? ደህና ነኝ። እግዚአብሔር ይመስገን። ቆይ ቀዳዳለሁ። እሺ ነው። እሺ ማማ ሲወራ ለስሽ ባሮላ ግን አይደለም አይደለም ባጫው ጨው የለማ ደጉዬ ባዶ እንትን እሺ አሙ ጎበዝ። አንተ አትጠጣም? እኔ እኮ ቡና አልጠጣም ደጉዬ። ትዝ አለኝ ስፖርቱን ስለምትሰራ አትጠጣም? ጠጣና ጨምርልሃለሁ። እሺ እሷ አትፈልግም ማለት በቃ አስበላን ማለት ነው። ይዘውታል። በቃ ከያዙትም አለቀልን። እኔ ግን ትናንትና አስመጤ ጋር ሄጄ ሁሉንም ነገር አጣራለሁ ሲል ነበር። ጭራሽ ራሱ ሄደላችሁ? ይሄው ይሄንን ነበር ነው ስለኔ። አንተ ተነስ ነጋ እኮ። ተወኝ እባክህ ዝንገር ልተኛበት እስኪ። በስመ አብ ወልድ እኔ ነኝ። አንተ ተነስ። እዚህ ነው ያደርኩት? አዎ። ወይኔ አሳደርሽኝ። ምን እኔ አሳድርሃለሁ? አረቄህን ልፈ ተጋደምክ። ወጥቻለሁ አርድ ምን ላ ከፈተው ደውልት
ሄሎ፣ የት ነው ያለው? ስመጣ እነግርሃለሁ። የት ነው ያለው? ስመጣ እነግርሃለሁ። ስማ አንተ አጋሰስ፣ ሳትናገር የታባይደን ያደርገው? አይ ሽቀላ አገኘው መሸብኝ አደርኩ። አረ ከመቼ ወዲህ ነው አንተ ብቻህን ሄደህ ሸቅለህ የምታውቀው? ሰማኛለህ አይደል? ዛፓዎቹ እያነፈነፉ መሆኑን በደንብ አድርገህ ታውቃለህ አይደል? ካልመሸ በስተቀር እዚህ ሰፈር እከሰታለሁ ብትል ከኔ ጋር ነው የምትጣል። አሁንስ በዛ። ስለ እያንዳንዳችን መረጃ ደርሷቸዋል። ስለ እያንዳንዳችን ያውልኝ ካንተ። እኔ ግን የምሰጋው እዚህ ጎትቷቸው እንዳይመጣ ነው። እውነት ይሄ ማይረባ በቃ ጉድ አደረገ። በያስምጤ እኔ ልሂድ። ደህና ነኝ። ያለኮላ አንተ ምን ሆነ ነው? ጠቦቴ እያበደልህ ነው። አቦይ በዳ ምን ያመጣል? ትናንትና የሰፈር ውስጥ እንዳለ እያመሱት ነው። ምን እኔ ያላሲዛቸው? ትናንትና ራሱ ቆርቂ ሰፈር ያሉትን እንዳለ ነው አፍሷቸው ይዟቸው ሄዱት። ምን በቃ ነው መግባት አለብኝ። ቻው በቃ። ዛሬማ እንዴት እንደደከመኝ ብታይ። ምን ነው ስራ በዛብሽ እንዴ? በጣም ብታይ ሁለት ጎረምሶች አሉ። የነሱ ልብስ ሳንጨፈጭፍ ነው የመጣሁት። አንዱ ጥገኛ ነው፣ አንዱ ደግሞ ትልቁን እንደ ልጅ ነገረ ስራ ሁሉ እንደ ልጅ ነው የሚያደርገው። ለዛ ነው እኮ ዛሬ ትኩት አድርጌ የመጣሁት በጊዜ ትምህርት ቤት። እኔ የምልሽ የልብስ ማሽን የለም እንዴ? የልብስ ማሽንማ አለ። እሱን ቢሆን ግን በቃ በጣም ይሰለቻል ማንጨፍጨፍ ዝም ብሎ። እሺ ስማ፣ አይዞሽ እንግዲህ መበርታት ነው። ከሁለቱ ጎረምሶቹ ደግሞ አንደኛው ትልቁን እንደ ልጅ ያደርገው። አረ እንደዚህ ነው ሰምቼ አላውቅም። እኔ ምንም አልገባኝም። እብድ ነው? እብድማ አይደለም፣ ቁመናው መልኩ እንዴት እንደሚያምር አትጠይቂኝ። በዛ ላይ ደግሞ ወጣምሻ ነው። ጧት እየተነሳ አንዴ ይዘላል፣ አንዴ የሆነ ነገር ይደበድባል። አንዳንድ ደግሞ ይሄ ፊልም ላይ ካራቴ የሚሉት ነገር አለ አይደል? ልክ እንደነሱ ያደርገዋል። እንደነሱ ሲናገር ሲጮህ ብትሰሚማ ሽንትሽን ነው የምጨርሽው። እድሜው ስንት ይሆናል? ይኸውልሽ እድሜው ከ20 ዓመት በላይ ነው። ነገረ ስራ ግን በሙሉ እንደ ልጅ ነው የሚያደርገው። ዛሬማ ጉድ ልንገርሽ፣ እናቴን ጉንፋን ይዟታል ብሎ ስቅስቅ ብሎ ሲያለቅስ ነበር። ደግሞ እኮ ብታይ ትምህርት ቤት ሄዶ አይማርም። እቤት እየመጣች የምታስተምረው አንድ ሴት አስተማሪ አለች። ኧረ ወንድም ነበረው አሉ። እቤት ነው የሚውለው ማለት ነው? አዎ በቃ ትምህርት የሌለው ቀን እናቱ ይዛት ትወጣለች። ስትሽከረከር ውላ ትመጣለች። ከዛ ላይ ደግሞ ምግብ የምታበስልለት እሷ ናት። አንድ ከመጽሐፍ እያነበበች አንዴ ፈረንጁን አንዴ አበሻውን ስቀቀልለት ነው የምትውለው። የቤቷ አባራስ ልሻለሁ። ምግብ አታበሲም ማለት ነው? ወይ እኔንማ ምግቡ አይጣፍጥም ምግብ አችልም ማለት አንቺ ለእናቱ ስነግራት በጆሮዬ ነው የሰማሁት። ከሱም ብሶ ደግሞ እናቱ ያልሰራችለት ምግብ ከሆነ እኮ ነካ አድርጎ ነው የሚተው። ገላን ራሱ እኮ አይታጠብም፣ እሷ ናት የምታጥበው። ጅላንፎ እናቱ ፈረደባት። በጣም ታሳዝናለች። ምን ይሄ ብቻ እንደ ሕፃን ልጅ ከእናቱ ጋር ካልተኛው ይላል። በተለይማ ዝናብ ሲያጉረመርም ማለት ነው እየሮጠ ቀስ ብሎ ሽልክ ብሎ እናቱ መኝታ ክፍል ይገባና ለጥልልሻል።
በስንት መከራ መሰለሽ ከእናቱ መኝታ ቤት የሚወጣው። እንዲህም አይነት ሰው አለ ማለት ነው። ምን ይሄ ብቻ ከውሻ ጋር ቁጭ ብሎ ያወራል። ከአንቺ ጋር ያወራ? ምን ነሽ እንደ አንቺ ደግሞ እኔ ትዝም አልለውም። እንኳን ከኔ ጋር ሊያወራ ይቅርና እሱ የገባበት ክፍል ከገባሁ ሮጥ ነው የሚወጣው። ንቀቱ ንቀት መሰለሽ? እሱም ብሎ ሰው ተቆጥሮ ቁመና ብላሽ ዝንጀሮ። ምን ቀን ነው በእናትህ ዛሬ? አረ የሚደብር ቀን ነው። ይሄ እኮ ነው በቀደም ሲስተር ናዚ ያረጋት። ታዲያ ለምን አንሄድለት? ቆይቶ ነው ያናግረዋለሁ። አንተ በቀደም የለም ብለህ ነው ሲስተር ናዚ ያረክ? ምን ልትሆን ነው አንተ ህፃን? አገኛለሽ አታምርጥ። በፍጹም እንደ ልጅ ትሪት አታደርጊው። ግን ዝም ብለን ከለቀቅነው ችግር አይፈጥርብንም? ዝም ብለሽ ልቀቂው ማለት አይደለም። አላደር እንደዚህ መጥፋት ምን እናንተ ሁሌ ጊዜ ነው? ለአንቺ የሚሆን ጊዜማ አናጣም። እኔ የምልሽ ኢሳያስ አለ እንዴ? ነበረ። ቆይ አንዴ ጠብቂኝ። ይሄንን አታደርግ፣ ይሄንን አትንካ ብሎ ራሱ እንደ ልጅ እንዲያስብ እንዳታደርጊው ነው። ምንድን ነው የሚፈልገው? ምን ነው የማይፈልገው? እሱን ነገር እየተከታተልሽ አንቺ በዛ ላይ እርዳታሽ ያ አይሆንም፣ ያ አይደረግም፣ ይህንን አታደርግ እያሉ መከልከል ጥሩ አይደለም። ማይልድ ኢንቴሌክቹዋል ዲስቢሊቲስ ምንም ማድረግ የሚችል ነው። የራሱን ቤተሰብ መስርቶ ልጅ ወልዶ ማሳደግ የሚችል አሜን፣ ይህን ማድረግ ይችላል። አሜን ማግባት ይችላል። አዎ አሜን የራሱን ቤተሰብ መስርቶ ልጆች ወልዶ ማሳደግ ይችላል። አንቺንም አያት ላይ ያደርግሽ ይችላል ማለት ነው። ነገር ግን ያንቺ ገዛ ካለው ነው ትልቁ ኃላፊነት ያለው ከማናቸውም በላይ አንቺ ጋር የተስተካከለ መስመር ካለ ያንን ይዞ መቀጠል ይችላል። የራሱን ጥሩ አቀባበል ስላለ ማለት ነው። አንዬ ከእንግዳ ጋር እስከዛ ላይ ቢሮ አይሻል? እሺ እኔ ጋር ሀኒዬ ይቅርታ፣ አንዴ እሱን ሊሆንና
ማማ ይተው እንጂ አስቸገረኝ እኮ እንዴት ላድርገው? ይቀመጡ ተውት። ይቀመጡ ማማ ግሩም ያዙ። ማማ እንደዚህ አይደለም እንዴ? ማስታመምማ እኮ ትዕግስት ይጠይቃል። በጣም ትዕግስት ይጠይቃል። በእርግጥ ግን ትዕግስትም ያልቃል። የልጁን ባህሪ እያየሽው ነው። ከቤት እዚህ እስከምንደርስ ድረስ ያለው ኃይል። ይሄ ልጅ ግን ጸባዩ ተቀይሯል። በጣም ኃይለኛ እየሆነ ነው። ለዚህም ነው ወደ አንቺ ያመጣሁት። እንደምታየው ነው እኮ በጣም ነው እኮ የሚያስቸግረው። ይሄን መድኃኒት ገዙና ይሰጡታል። እና አመናጩት ማማሽ በደንብ ይጠብቁት። እጠብቀዋለሁ። በጠበቁ ግን ናግሩ ይከብዳል። ተነሳቀስ ሰቦሽ ጎበዝ ጎበዝ እኮ ነው። አይ ጎበዝ አለ። ቆይ ማማኔ ቀስ እያስወጣሉታል። ያንተ ጎበዝ አይደል? ግቢ አንዴ። እሺ እየጠፋ ሰው እንዴት ነሽ ታዲያ? አለሽ በጣም ተጠፋፋለሽ አለን። እኔ የምልሽ ዶክተር፣ አሁን የወጣው ታካሚ ቋሚ ታካሚሽ ነው? እኔ ደግሞ የት ነው የማውቀው ብዬ በቃ ቀላል ጨነቀኝ መሰልሽ። ገብቶ እስከሚወጣ ሳስብ ቆይቶ ትዝ አለኝ። ለካ እዛ ቤተክርስቲያን ጧት ሁሌ ሲለመንለት የማየው ልጅ ነው። የሚለመንለት? ምን ማለት ነው የሚለመንለት? እንዴ ዶክተር፣ ምጽዋት ሲለመንለት ማለት ነው? ሲለመንለት ነው። እናቱ እኮ ለሱ ብላ ነው ሀገር ለሀገር የምትከራተተው። እንኳን ለሱ ለሀገር የምትተርፍ እናት አለችው። እናቱን ታውቂያታለሽ? የብዙ ዓመት ታካሚ እኮ ነው። ቤተሰቡን ሁሉ በደንብ ነው መግባባቸው። እርግጠኛ ነሽ? ቆይ መጀመሪያ እርግጠኛ አለው። እርግጠኛ አይደለሽ እንዴ? እርግጠኛማ በጣም እርግጠኛ ነኝ። ግን ቆይ አንቺ መጀመሪያ ባይንሽ በብረቱ እይ። ታውቂኛለሽ ዶክተር፣ እኔ ባለብኝ ችግር ምክንያት ከየቤተክርስቲያኑ ደጅ እንደማልጠፋ እንደለመዱት አሁን በበዓላት ምናምን መገናኘታችን አይቀርም። ያኔ ደውዬ እጠራሻለሁ። እግዚአብሔር ራሱ ያጋልጣቸዋል። በቃ ያው ተይ። እናቱን አግኝቼ እውነቱን ማውጣት አለብኝ። በቃ ሻው በቃ ተይ። ገርም ነው። አሁን በጣም ተራሻለሁ። እውነቱን ደውዬ ማግኘት አለብኝ። አሁን አይጨርስም። እኔ አይችልም። እስካሁን ከታካሚ ጋር ነው እንዳትኝ ብቻ። ከፔሸንት ጋር እኮ አይደለም፣ ከፔሸንት እናት ከወይዘሮ አስቴር ጋር። እሺ ዶክተር፣ በቃ ዶክተር እኔ መሄድ አለብኝ። እሺ ቆይ እንጂ አብረን እንሄዳለን። አይ ልሂድ፣ ግድ የለም። ቆይ ልሂድ። ወይዘሮ አስቴር እናስወጣሽ።
እንዴ እስካሁን አልተኛም? ነገ ውድድር እንዳለ ታውቃለህ አይደል? እሺ እተኛለሁ ማሚዬ። ነገ ግን ካሸነፍኩ ምን ትሸልምኛለሽ? ለምንድን ነው የሚሸልምህ? ስለተደባደብክ? እንዴ ማሚ ስፖርት እኮ ነው። በማርሻል አርት እኮ መደብደብም ጠንካራ ያደርጋል። ከዛ ደግሞ እንዴት ራሳችንን መከላከል እንዳለብን ያስተምራል። ኧረ እባክህ እውነቴን ነው። ማስተር እንደዛ ነው ያስተማረኝ። እሺ አሁን ትሄዳለህ አትሄድም? ሄደህ ተኛ። እሺ ማሚ የመሄዱን እሄዳለሁ። ግን አንድ ቀን ዱባይ ሲሄድ ይዤክ እሄዳለሁ ያልሽኝ በደንብ ካጠና እና ትምህርት ስታጠና ነው ያልኩህ። ስትደባደብ አልኩህ። አሁን ሂድ ተኛ፣ ላንብብበት። እሺ ካላልሽኝ ያው አሜን። ብዙ ጊዜ በዚህ ጉዳይ ተነጋግረናል። አልጋዬ ላይ አትውጣ፣ አልጋዬ ላይ አትቀመጥ ብያለሁ። ተነስ ተነስና ይተኛ። ተነስ ካልጋዬ ላይ። እሺ ካልጋሽ ላይ እነሳልሻለሁ ካልጋሽ ላይ ግን ስፖርት እየሰራሁ ረብሽሻለሁ። እሺ እኔ ማንበቤን እቀጥላለሁ፣ አንተም ረብሽ። እዚህ ተገትረህ ሄደህ ስትደባደብ እደር። ነገ ግን አልሄድም፣ ተኝቼ እውላለሁ።